ላለፉት ወራት በኦንላይን ስራ ብቻ ብዙ ሺህ ዶላሮችን ሰርቻለሁ። እናም በአንድ ስራ ብቻ ይሄን ያህል ገንዘብ ማግኘት ችያለሁ። እናም እናንተ እንዴት የመጀመሪያውን 3000 ብር በኦንላይን በስልካችሁ ብቻ መስራት እንደምትችሉ ዛሬ በዚህ ቪዲዮ ሰርቻ አሳያችኋለሁ። እንደምታውቁት በኦንላይን ገንዘብ ለመስራት በዋነኝነት እነዚህ አራት ችግሮች ይገጥሟቸዋል። የመጀመሪያው የትኛው ኦንላይን ስራ ትክክለኛ እንደሆነ መለየት ነው። ኦንላይን ገንዘብ ለመስራት ብላችሁ ብዙ ቪዲዮዎችን አይታችኋል። እናም የሚነግሯችሁ ነገር እዚህ ዌብሳይት ላይ በመግባት ቪዲዮዎችን በማየት ብቻ ገንዘብ መስራት ወይንም የሆነ ዌብሳይት ላይ በመግባት ሙዚቃ በማዳመጥ ካልሆነ ጽሁፍ በመጻፍ ብቻ ገንዘብ መስራት ወይንም የሆነ ኤርድሮፕ ላይ ታፕታፕ በማድረግ ብቻ ገንዘብ መስራት እመኑ አብዛኞቹ 99% ማለት ይቻላል ሁሉም ውሸት ናቸው። እኔም ላለፉት ወራቶች እነዚህን ስራዎች ሞክራቸዋለሁ። እናም ጊዜን ከማጥፋት በስተቀር አንድ ብር እንኳን አልሰራሁባቸውም። ሁለተኛው ችግር ክላንት ወይንም ስራ የሚሰጣችሁ ሰው አለማግኘት ነው። ይህ ብቻ አይደለም ችግሩ። ምንም እንኳን ስራ የሚሰጣችሁ ሰው ብታገኙ የሰራችሁትን ገንዘብ ለማውጣት ኢንተርናሽናል የሆነ ፔመንት ሲስተም አገራችሁን ውስጥ አለመስራቱ ሌላኛው የሚገጥማችሁ ችግር ነው። ይህ ብቻ አይደለም። አንዳንድ ኦንላይን ስራዎች ትምህርት ወይንም የሆነ መነሻ ገንዘብ መጠየቃቸው ነው። እናም አንድ ቀን የዚህን ሰውዬ ቪዲዮዎች አየሁ። ከዛ በኦንላይን ገንዘብ መስራት የሚቻልበትን ትክክለኛ ስትራቴጂዎች ተረዳሁ። እናም ይህን ስትራቴጂ ሞክሬው በመጀመሪያ ስራ ብቻ ይህን ያህል ገንዘብ ማግኘት ችያለሁ። ስለዚህ ዛሬ እነዚህን ችግሮች ሁሉ በቀላሉ ፈተናቸው የመጀመሪያውን 3000 ብር በኦንላይን በስልካችን ብቻ ዛሬ ሰርቻ አሳያችኋለሁ። እንጀምር። በኦንላይን ገንዘብ ለመስራት በዋነኝነት ሁለት መንገዶች አሉ። ፕሮዳክሽን እና ፕሮሞሽን ናቸው። ፕሮዳክሽን ስንል በውስጡ ሁለት ነገሮች አሉ። ኮንቴንት ፕሮዳክሽን እና ማቴሪያል ፕሮዳክሽን ናቸው። ኮንቴንት ፕሮዳክሽን ማለት ለሆነ ሶሻል ሚዲያ ለቲክቶክ ወይንም ለዩቲዩብ ወይንም ለኢንስታግራም ሊሆን ይችላል ለነዚህ የሚሆኑ ኮንቴንቶችን ክሬት ማድረግ ነው። ለምሳሌ ቴሌግራም ቻናል ከከፈታችሁ ለቴሌግራም ቻናል የሚሆኑ ፖስቶችን መስራት ነው። ከዛ 1000 ሰብስክራይበር ስትደርሱ በቴሌግራም ገንዘብ ጀነሬት ማድረግ ነው። እናም በኦንላይን የመጀመሪያውን 1500 ብር የሰራሁት ከቴሌግራም ቻናል ነው። አመታት በፊት የከፈትኩ የቴሌግራም ቻናል ነበረኝ። እናም አሁን ላይ 15000 በላይ ሰብስክራይበር አግኝቼበታለሁ። ሁለተኛው ደግሞ ማቴሪያል ፕሮዳክሽን ነው። በዛሬው ቪዲዮ በኦንላይን ገንዘብ መስራት ስለሆነ የምናወራው ስለዚህ ጉዳይ ብዙም አናይም፣ ግን ከምንሰራው ነገር ጋር ስለሚገናኝ ጥቂት ነገር ልንገራችሁ። ማቴሪያል ፕሮዳክሽን ማለት ሰዎች የሚፈልጉትን ፕሮዳክት ወይንም እቃዎችን ማምረት ነው። ልብስ ሊሆን ይችላል፣ ጁስ ሊሆን ይችላል፣ ምንም ሊሆን ይችላል። እናም ይህን ቢዝነስ ለመስራት በቃ የግድ የሆነ መነሻ ገንዘብ ያስፈልጋል። እንዲሁም እነዚህን ስራዎች ለመስራት በዋነኝነት የተለያዩ ማቴሪያሎችን ማሟላት ያስፈልጋል። ይህን ደግሞ ለመስራት ገንዘብ የለንም፣ ተማሪ ነን፣ በቃ ያለን አንድ ነገር ስልክ ቢበዛ ፒሲ ነው። ስለዚህ እኛ በስልካችን ብቻ ልንሰራው የምንችለው ነገር የነዚህን ሰዎች ወይንም ድርጅቶች ያመረቱትን ጁስ ወይንም ልብስ በስልካችን ብቻ ሶሻል ሚዲያ ላይ ፕሮሞት ማድረግ ነው። በቃ ተግባብተናል። ፕሮሞሽን የሚፈልገው ኢንቨስትመንት አንድ ስልክ ቢበዛ ፒሲ ጊዜያችንን መስጠት መቻልና ቢበዛ 2 ስኪሎችን መቻል ነው። እነዚህን ስኪሎች ደግሞ በቀላሉ ከዩቲዩብ በነፃ መማር የምንችላቸው ናቸው። ወደ ቀጣዩ ከማለፌ በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ብታደርጉ በቀጣይ የምለቃችሁ ቪዲዮዎች የሚደርሳችሁ ይሆናል። እናም እነዚህን 2 ስኪሎች ከቻላችሁ በኋላ ቀጣዩ ክላንት ወይንም ስራ የሚሰጣችሁ ሰው መፈለግ። ይህን ችግር ለመፍታት አፕወርክን እንጠቀም። አሪፍ ፖርትፎሊዮ ካዘጋጀው በኋላ ወደ 92 ስራዎች ላይ አፕላይ አደረጉ። እናም ከነዚህ ስራዎች ውስጥ 12 ሰዎች ስራ ሰጡ። እናም የመጀመሪያውን 3000 ብር ሰራ ካላችሁኝ የሰራሁት ከዛ በላይ 4000 ብር። ይሄን ገንዘብ ለማውጣት ቴሌብር ቪዛ ካርድን ተጠቅሙ። እናንተም በኦንላይን የሰራችሁትን ገንዘብ እንዴት በቴሌብር ቪዛ ካርድ ማውጣት እንደምትችሉ ማወቅ ከፈለጋችሁ በቀጣይ ቪዲዮ እንሰራላችሁ ይሆናል። እናም በመጨረሻ ስለ ኦንላይን ስራ አንድ ነገር ተረዱ። በኦንላይን ገንዘብ ለመስራት ሁሌም የተሻለ መሆን ይጠይቃል። ምክንያቱ ውድድሩ ከብዙ ሰዎች ጋር ስለሆነ